ኮሜንት ላይ እሱ ነው ሰው ጋር ሂጂ ያሉ ነው። ለዛሬ ስላስገባኝ አመሰግናለሁ። አንድ ጥያቄ ልጠይቅና የኔ ጥያቄ እስልምና ከመሐመድ በፊት የእናንተ ነቢይ ከመሐመድ በፊት መኖሩን መስረጃ አለክ? ከቁርአን ውጪ? ኦኬ፣ ጥያቄሽ እስልምና ላይ ነው። ነገር ግን ማስረጃስ ከቁርአን አትፈልጊ ያስኬዳል እንደሱ። እኔ ለምሳሌ ስለ ክርስትና ጠይቄሽ አይ ግን ከመጽሐፍ ቅዱስ ውጭ ነው የምፈልገው ብል ይቻላል? ኖ አይ ቁርአኑ በጀብሪኤል አማካኝነት ለመሐመድ ወረደ ስለሚል ከዛ ከመሐመድ በፊት ሰው ሁሉን ሲወለድ እስላም ነው ትላላችሁ። ታሪካዊ መስረጃ የአባቶች ምስክርነት የሆነ ነገር መኖር አለበት በሚለው መመለስ ከቻል አምላክ አንድ ነብይ ባስነሳ ጊዜ ለዚያ ነብይ ሲገልጥለት ስላለፈው ትውልድ ሁሉ ይገልጽለታል። ለምሳሌ ሙሴን ያናግሮታል ብለን እናምናለን። ሙሴን ሲያናግረው ጊዜ ከሙሴ በፊት ስለነበሩ ትውልዶች ገልጦለታል። ያንን አምነን እንቀበላለን። ለምሳሌ አይ ስለ አብርሃም ለመናገር ሙሴ አይመለከትም፣ በአብርሃም ጊዜ የነበረ ማስረጃ አምጡልኝ አላልሽም አንለም። ገብቶሻል አይደል? ምክንያቱም የሚገልጠው ያን ቃል አምላክ እስከሆነ ድረስ ስላለፈው ሁሉ የሚያውቅ ነው አምላክ። ያዕለሙ ማ በይነ አይዲሂም ወማ ከልፈሁም ይላል። ስለ ፍጥረቶቼ ሁሉ ስላለፈውም ስለፊታቸው የማውቅ ነኝ እያለ ይናገራል። አምላክ እውቀቱ የተገደበ እንዳልሆነ ታውቂያለሽ። አንድ ነብይ በሆነ ጊዜ ሲያስነሳ በመልአኩ ገብርኤል አማካኝነት ሲገልጥለት ጊዜ ቃልን ስላለፈው ሁሉ ይነግረዋል። አሁን ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ከራሳቸው ቢሆን የተናገሩት አዎ ከዚያ በፊት ስላለው አይመለከታችሁም ብለን እንላቸው ነው እንገድባቸው ነበር። የእርሳቸው ቃል አይደለም፣ ይሄ ከአምላክ ዘንድ የሚመጣ ነው። እርሳቸው የሚገለጥላቸው ቃል ገና ቁርአንን ስትከፍቱ ጊዜ ተንዚሉል ኪታቢ ሚነላሂል ዐዚዚል ሐኪም ይላል። ይህ ቁርአን ከአምላክ ዘንድ ከአላህ ዘንድ ለመወረዱ ምንም ጥርጥር የለውም ብሎ ይጀምራል። በጣም በርካታ ቦታ ላይ ያረጋግጣል የራሱ ቃል መሆኑን ማለት ነው። ገብቶሻል? አሁን ያ ነው። ስለዚህ ዋናው ነገር አሁን ይሄ ቃል የመጣለት በመልአኩ ገብርኤል በመንፈስ ቅዱስ አማካኝነት ነው ወይ ለሚለው ይሄን ነው መጀመሪያ መጠየቅ። አንድ ነቢይ ሲነሳ ጊዜ ቃልን የሚያመጣለት መልአኩ ገብርኤል ነው። ታዲያ ነቢዩ ሙሐመድ መልአኩ ገብርኤል ነው ወይ ያናገራቸው ሰለላሁ ዐለይሂ ወሰለም? አዎ ይሄን አምላክ ራሱ መስክሯል። ራሱ መልአኩ ገብርኤል እኔ ገብርኤል ነኝ የማናግረህ፣ አንተ ደግሞ የአምላክ መልእክተኛ ነህ ያለበት ከፈለግሽ ያሳይሻለሁ። አምላክም ራሱ በገብርኤል አማካኝነት ነው ይሄን ቃል የላኩልህ ብሏቸዋል። ልክ እንዲሁ ራሳቸውም እኔ ገብርኤልን አይቼዋለሁ ብለው ተናግረዋል። የእርሳቸው ምስክር ብቻ ሳይሆን አብረዋቸው የነበሩ ከ100,000 በላይ የነበሩ ባልደረቦቻቸው የእምነት አጋሮቻቸው እነሱ አይተውት መልአኩ ገብርኤልን መስክረዋል። ይህ ሁሉ ምስክር አለ። ይሄ ለምሳሌ ስለ አምላክ ራሱ ሲመሰክር ምን ይላል? ቁል መን ካነ ዐዱወን ሊጅብሪል ፈኢነሁ ነዘለሁ ዐላ ቀልቢከ ይላል። ይህን ቁርአን በልብህ ላይ ያወረደው ገብርኤል ነው ከኔ ዘንድ እያለ ይናገራል ቃል በቃል። በሌላ ቦታ ላይ በመንፈስ ቅዱስ ምሪት እንደሆነ ቃሉ የመጣ ይናገራል። ቁል ነዘለሁ ሩሑል ቁዱስ ሚን ረቢከ ቢልሐቅ ይላል። በእውነትም ይሄን ቃል ከጌታችሁ ከአላህ ዘንድ በመንፈስ ቅዱስ አማካኝነት ወረደ እያለ ይናገራል። መልአኩ ገብርኤል መጥቶ ያ ሙሐመድ አነ ጅብሪል ወአንተ ረሱሉላህ ይላቸዋል። ሙሐመድ ሆይ እኔ ገብርኤል ነኝ፣ አንተ ደግሞ የአምላክ መልእክተኛ ተደርገህ ተመርጠሃል እያለ አብሳሪው መልአክ ገብርኤል ራሱ አብስሯቸዋል። ያ ነው እና በዚህ አማካኝነት የመጣ ቃል። በዚህ ቃል ላይ ስለ ቀደምት ነቢያት አምላክ ይናገራል በገብርኤል በኩል ማለት ነው። ቀደምት ነቢያትን ሲገልጻቸው እነ አብርሃም፣ እነ ኢስሐቅ፣ እነ ያዕቁብ ሁላቸውን ሙስሊም መሆናቸውን ቃል በቃል ይናገራል። እነዚህም ነቢያቶች ቃል በቃል ራሳቸው ሙስሊም እንደሆኑም የተናገሩበትም ተቀምጧል። ኖህን ብናይ ለምሳሌ ወኡሚርቱ አን አኩነ ሚነል ሙስሊሚን ይላል። እኔ ከሙስሊሞች እንደሆን ታዘዝኩ ይላል። በሌላ ቦታ ላይ ማ ካነ ኢብራሂሙ የሁድየን ወላ ነስራንየን ወላኪን ካነ ሐኒፈን ሙስሊማ ይላል። አብርሃም ሙስሊም ነበር ብሎ ቃል በቃል ያስቀምጠዋል። ያዕቁብ ራሱ ለልጆቹ አደራ ልጆቼ ሙስሊም ሆኑ ይላቸዋል። ወያዕቁብ ያ በንየ ኢነላህ አስጠፋ ለኩም ዲን ፈላ ተሙቱና ኢላ ወአንቱም ሙስሊሙን አለ። ያዕቁብም ለልጆቹ እንዲህ አላቸው፣ ልጆቼ ሆይ አደራ ሙስሊሞች ሆናችሁ እንጂ በሌላ መንገድ ላይ እንዳትሞቱ ይላቸዋል። ሐዋርያቶች እንዲሁ ቃል በቃል እኛ ሙስሊሞች ነን ያሉበት ሁለት ቦታ ላይ ሁሉ ተቀምጧል። ወኢዝ አውሐይቱ ኢለል ሐዋርይን አን አሚኑ ቢ ወቢረሱሊ ቃሉ አመና ወሽሀድ ቢአንና ሙስሊሙን ይላል። አምላክ አለ በመሲሁ በኩል ቃልን ያወርድላቸው ነበር፣ በክርስቶስ በኩል በኢየሱስ በኩል። ወኢዝ አውሐይቱ ኢለል ሐዋርይን አን አሚኑ ቢ ወቢረሱሊ ይላል።
ወደ ሐዋርያቶችም የትእዛዝ ቃሌን ባስተላለፍኩ ጊዜ አለ በመሲሁ በኩል አን አሚኑ ቢ ወቢረሱሊ በእኔ በአምላካችሁ በአላህ እመኑ፣ በላኩላችሁ መልእክተኛ በመሲሁም እመኑ ይላቸዋል። እሺ በመልእክተኛነቱ እንዲያምኑ አዟቸዋል። ቃሉ አመና ሐዋርያቶችም አምነናል አሉ። ወሻድ ቢአነና ሙስሊሙን እኛ ሙስሊሞች መሆናችንን መስክር አሉም አሉ። ይህ ነው እና አምላክ ለቀደሙት ነብያትም ለመጨረሻውን ዘመን ነቢይ አንድ ሃይማኖትን ያወረደው 2-3 ሃይማኖትን አይደለም። ይቻል ያም ኢስላም እንደሆነ ቃል በቃል ይናገራል። እነ ዲነ ዒንደላሂ ልእስላም እያለ ይናገራል። ችግር የለው። የኔ ጥያቄ እኮ እከሌ ሙስሊም ነበር አይደለም። ግን ለምሳሌው አንድ ነገር ለምሳሌው ይሄ እስልምና ማኖሩን የሆነ ከቁርአን ውጭ የሆነ አባቶች በሆነ ነገር ነበር የፈለግኩት ከቁርአን ውጭ። አሁን እኔ ማልቀበለው ምንድነው ቁርአኑ በጀብሬል አማካኝነት ከይቅርታ ጋራ ጀብሬል አማካኝነት ለመሐመድ መጣ። እስልምናው ጅማሬው እሱ ጋር ነው ማለት ያስብላል። ለምን እሱ አይደለም ቀደም እያነገርኩሽ ነው አመጣጡን። እሺ አሁን በዚሁ መሰረት አንቺ ባልሽው መሰረት የግዴታ ሙሴ ለምሳሌ ስለና አብርሃም ተናግሯል አይደል? ብሎ ኪዳን ላይ አሁን ሙሴ የመጣው ከነ አብርሃም በኋላ መሆኑን ታውቂያለሽ። ሙስሊም ነው። ወደ እሱን ሳይሆን ልልሽ የፈለግኩት አንድ ነቢይ ስላለፈው መገለጥ አይችልለትም አይገለጠለትም ከተባለ ሙሴ ስለ አብርሃም ቢናገር መጽሐፍ ቅዱስ ላይ መቀበል የለብሽም ማለት ነው። አየሽ ስለና አብርሃም ስለና አዳም ተናግሯል። መቼ ኖርክ በዚያ ዘመን? አይ እንደዚህ እንለዋለን። እሱ አያስኬድም። ይሄ አምላክ በየትኛውም ጊዜ ሙሴን ሲያስነሳ ጊዜ ስላለፉት ይገልጥለታል። ያን አምነን መቀበል ነው። ቻል አይደለ? ተናጋሪው አምላክ መሆኑን ማረጋገጥ አለብን። ግን ሙሐመድ ከራሳቸው ቢናገሩ ቀደም እያልኩሽ ነው አንቀበላቸውም ነበር። እርሳቸው የእነ አብርሃምን ዘመን ስላልኖሩበት በመሲሁ ዘመን ስላልኖሩ አምላክ በየትኛውም ዘመን ነብይን አስነስተው ለሱ በሚገልጥለት ጊዜ ስላለፈው መናገር የሚችል ነው አምላክ ይሻል እና አሁን ስለና አብርሃም ለምሳሌ ከሙሴ በፊት ከነበረ መጽሐፍ አምጭና ማስረጃ ሳይን ብልሽ ሄድ ማታምጪው አይሽ እና እንደሱ ይሄ አያስኬድም። አንቺ በምትፈልገው መንገድ አሳይሻለሁ፣ ችግር የለውም። እስከዛ ሌላ ጥያቄ ያለ ይጠይቅ። ወደ ቤት እየሄድኩ አንድ ጊዜ ደርሻለሁ። ከላይ ሰላም እንዴት ነሽ? ሰላም ናቸው። ከላይ ያለ ልውረድ እና በቃ እሺ። እስልምና ዘላለም ህይወት ውስጥ ነው ምንድን ነው? እኔ ስሰማ ሁሉም ሰው ሰላም የሆነ ሰው ሲኦል ገብቶ ይወጣል፣ ተፈትኖ ይወጣል ይባላል። የእናንተ የዘላለም ህይወት ውስጥ ነው ምንድን ነው? ቃል በቃል አምላክ ጀነት እንደሚያስገባን የዘላለም ህይወት እንደሚሰጠን ቃል ገብቷል። ይህን በጣም በርካታ ቦታ ላይ ይነግረናል። ጥሩን እየሰራ ክፉን እየሰራ ገሃነም ገብቶ ተፈትኖ ይወጣል ይባላል። ይህ እውነት ነው ውሸት ነው? ወደ እሱ ሊመጣ ነው። የዘላለማዊ ህይወት አላችሁ ሆይ? አዎ አለን። ቃል ገብቷል አምላክ እነ ለዚነ አመኑ ወአሚሉ ሷሊሓት ለሁም ጀናቱ ነዒም ይላል። እነዚያ በእኔ አምነው መልካም የሰሩ ሰዎች ለእነርሱ ገነት ተዘጋጅታላቸዋለች፣ በእርሷም ውስጥ ዘውታሪዎች ሲሆኑ ለዘላለም እያለ ይናገራል። እና የዘላለማዊ ህይወት እንዳለን ቃል በቃል አምላክ አላህ ነግሮናል። ዘላለም ህይወት ምንድን ነው? ምን ለማድረግ ነው? ለምሳሌ እኛ በኢየሱስ ክርስቶስ ስናምን የዘላለም ህይወት እናገኛለን። እናንተ ምን ስትሆኑ ነው የዘላለም ህይወት የምታገኙ? በአንድ አላህ ስናምን ጊዜ እንዲሁም እርሱን በብቸኝነት ስንገዛ ጊዜ ይህ ነው። እርሱ በነቢያት በኩል ባወረደው ህግና ስርዓት ተመርተን ስንሄድ ጊዜ የዛኔ በእርሱ በማመን እነዚያ በእኔ አምነው መልካምን የሰሩ እያለ ይናገራል። በእርሱ አምነን እርሱ ባዘዘን መልኩ ስንሄድ ጊዜ የዛኔ የዘላለም ህይወት እናገኛለን። እንትን ካላስቸገርኩኝ ይህ ምንድን ለምሳሌ ኢየሱስ ክርስቶስ ካረገ ከስድስት ዓመት በኋላ ነው አይደል? መሐመድ ነቢያችሁ እንትን እያለው የመጣው ኢየሱስ ክርስቶስ ካረገ ከ6ኛው ዓመት በኋላ ከመጣ እናንተ አሁን ሲሰማችሁ ክርስትና ልክ አይደለም ትላላችሁ። ለምሳሌው ኢየሱስ ክርስቶስ ካረገ እዚህ ምድር ላይ አስተምሮ ሁሉ ነገር ከጨረሰ በኋላ ካረገ በኋላ ነው
የእናንተ የመጣው። ከዛ ክርስትናው እንዴት ልክ አይደለም። ኢየሱስ ክርስቶስ ለማምጣቱ ለመውለዱ፣ ከሞት መነሳቱ፣ መስቀሉ፣ መጽሐፍ ቅዱስ አባቶች ትንቢት ብዙ ነገር አለ። ግን ይሄ ዓመት ሁሉ ቆይቶ ከመጣ በኋላ ክርስትናው እንዴት ልክ አይደለም፣ ስህተት መንገድ ስላላቸው ይችን ታውቅ ማለት ነው። አንድ ሃይማኖት ትክክል ነው ወይንስ አይደለም የሚለውን ከመጽሐፉ አንጻር እንመልከት። አንደኛ አምላክ ነው ለነቢያት ሃይማኖትን ደንግጎ የሚያዛቸው። ነቢያት ስራቸው ማድረስ ብቻ ነው። መጽሐፍ ቅዱስ ላይ ስናይ የትኛውን ቦታ ላይ እግዚአብሔር ክርስቲያን ሆኖ ብሎ ያዘዘበት አንድም ቦታ የለም። ክርስቲያን መሆን እኮ በኢየሱስ ክርስቶስ ማመን ነው። ካመን ከአንተ አሁንም ትሆናለህ። ወደ እሱ እመጣለሁ። ቆይ አንዴ። እግዚአብሔር አንድንም ነቢይ መጽሐፍ ቅዱስ ላይ ክርስቲያን ሆኖ ብሎ ያዘዘበት ቦታ አለ? ክርስቲያን መሆን በኢየሱስ ክርስቶስ ማመን ማለት ነው። ምን ማለት ነው የሚለውን እመጣለሁ። ግን አንድ ቦታ አለው። ለምሳሌ እኛ ቃል በቃል ሙስሊም ሆኖ እያለ ያዘናል። ሙስሊም ሳትሆኑ እንዳትሞቱ ይለናል። ምን ላይ ነው? ቁርአን ላይ ነው ሙስሊም የሆኑ ብለው እኛን ለምሳሌ ከቁርአን ውጭ አለ? ወደ እሱ እመጣለሁ። እኛን ቃል በቃል ሙስሊም ሆኖ እያለ አምላክ ያዘናል። ግን አንቺ መጽሐፍሽ ላይ የትም ቦታ ላይ እግዚአብሔር ክርስቲያን ሆኖ ብሎ አላዘዘሽ። ክርስቲያኖች ክርስቲያን የተባሉበት አለ የተባሉት በምን? ወደ እሱ እመጣለሁ። ይኸውልሽ አሁን ግን እግዚአብሔር አዟል ክርስቲያን ሆኖ የሚል ቃል እንደዚህ አዟል እኛ ጋር ስላለ፣ እስኪ እናንተን ጋር አለ ይሄ ነገር ክርስቲያን ሆኖ ብሎ ያዘበት? አዎ አለ። መጽሐፍ አመጣለሁ። ያንተን መልስ። እሺ ክርስቲያን ሆኖ የሚልበት ቦታ የለም አለ። ክርስቲያኖች ክርስቲያን የተባሉበት ጉባኤ አለ። አባቶች ተሰብስቦ ሰዎች በኢየሱስ ክርስቶስ ካመኑ በኋላ ክርስቲያኖች ብሎ ለመጀመሪያ የተጠሩበት አለ። አባቶች አመጣለሁ መስረጃ። የዛኔ ባዩ ማን ነው በጉባኤ ክርስቲያን ያላቸው? ጉባኤ የክርስቲያን ስብስብ አይደል? ክርስቲያኖች ባዩ አምላክ ነው ወይ ክርስቲያን ናቸው? በቃ ህዝብ በኋላ ያላቸው አምላክ ነው ወይም ሰድ አምላክ አይደለም። አሁን ችግር የለውም። እሺ የኔም ችግር የለውም። እኔ ጠንቅቄ ያው ስለማምን እሺ ያንተን መልስ ፕሊዝ። አንድ መጀመሪያ ቀን ነው እዚህ ቤት የገባሁት። ብዙ ሰው እዛ ጋር ሂጂ እዛ ጋር ሂጂ ያለ ከቁርአን ውጭ ነው አይደለ? ሙስሊም ነው እንደነበሩ ነቢያቶች የምትፈልጊው? ኖ እኔ የፈለግኩት አሁን ዋናው ጥያቄ ሌላ ይቅርና ዋናው የእኔ ጥያቄ ብዙ ሰው ጠይቄ እሱ ጋር ሂጂ ስላሉኝ ነው የመጣሁት። ለምሳሌው እስልምና ከመሐመድ በፊት መኖሩን ከቁርአን ውጭ ታሳይኛለህ? በአባቶችም ያው ምስክርነት ለሶስት ይጸናል አይደል? ችግር የለውም። እሺ ስለዚህ ብሉይ ኪዳን መጀመሪያ የተጻፈው በምን ቋንቋ ነበር ታውቂያለሽ? ብሉይ ኪዳን የኛ ነው ወይስ የእናንተ? የኛ ብሉይ ኪዳን በዕብራይስጥና በግሪክ። በጣም ጥሩ። በዕብራይስጥ እንደተጻፈ ታውቂያለሽ። ጥሩ ነው። ከኛ ልታሳይ ነው እንዴ? ከአባቶች አላልሽም? ከራስሽ መጽሐፍ ላሳይሽ ነው። የእኛ እኮ አይመለከትም። ከራሴ ያሳይ ራስን ይችላል። ከአባቶች ከቁርአን ውጭ አልሽ ቅድም። እሺ ከአባቶች አልሽ። እሺ ከራስሽ መጽሐፍ ነቢያቶች ሙስሊም እንደነበሩ ሙስሊም የሚለውን ቃል በቃል ላሳይሽ ነው። እውነትን ከሆነ የምትፈልግ መጽሐፍ ቅዱስ ታምናለህ? ለማመን እንመጣለን በኋላ ላይ። አሁን ግን አንቺ ሙስሊም እንደነበሩ ቃል በቃል አሳየኝ ከቁርአን ውጭ ከአባቶች መጽሐፍ ብለሽ ላይ ከገዛ መጽሐፍ ላሳይሽ። እሺ የቱ ጋ ነው? ለማወቅ ነው አይደል? መስፈልገን ለማወቅ ነው። የቱ ጋ ነው? ምዕራፍና ቁጥር ግን ማታምነው መጽሐፍ። ስለዚህ በምን ቋንቋ ነው? ከራስ ብትጠቅስ ደስ ይለኛል። ለእኔ አይደለም ለአንቺ ነው የምጠቅስልሽ። ከኔማ ልጠቅስልሽ ምን አልፈልግም አልሽ። እኔ ነቢያቶች ቃል በቃል ሙስሊም እንደሆኑ የተናገሩበትን እየነገርኩሽ እንዳውቅ ማለት ነው። የእኛ አባቶች የእናንተ አባቶች ናቸው። አዎ እነዚህ እነ አብርሃም እነ ይስሐቅ እነ ያዕቆብ አባቶቻችን ናቸው። ቃል በቃል አብርሃም አባታችን እንደሆነ አሳይሻለሁ ከፈለግሽ። አብርሃም አባታችን ሚለት አቢኩም እስልምና ከመሐመድ ውጭ መኖሩን ከመጽሐፍ ቅዱስ ያሳየክ ነው። እሺ ቀጥል።
አሳይሻለሁ። አብርሃም አባታችን እንደሆነ በቁርአን ላይ ላሳይሽ ከፈለግሽ። አይ ከቁርአን ውጭ እስልምና ማኖሩ ነው የሚፈልግ። ችግር የለም። እነዚህ አባቶቻችን መልስ በቃ ችግር የለም። አሁን የት እንገባለን? እዚህ መጽሐፈ ኢዮብ ላይ እንገባለን። ኢዮብ ኢዮብ ወደ አማርኛ እንቀይር። እሺ ይታይሻል። ኢዮብ 22:21 ሀና 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 ኢዮብ 22:21 አይደል? ኢዮብ 22:21 ያ እነዚህ ለእግዚአብሔር ተገዙ ከእርሱም ጋር ሙስሊም እግዚአብሔር ማን ነው? እሺ ቀጥል። አንዴ አዳምጪ እና ተከታታይ። እሺ ኢዮብ 22:21 ያው ኢዮብ 22:21 ለእግዚአብሔር ተገዙ ከእርሱም ጋር ተስማሙ፣ በዚህም መንገድ ሰላም ትሆናለህ እያለ ይናገራል። መልካም ይሆናል ይላል። አሁን ለእግዚአብሔር ተገዙ ሲል ጊዜ ለአንዱ አምላክ ለእግዚአብሔር ተገዙ ማለት ምን ማለት ነው? ሂብሩ የሚለው ይታይሻል። እዚህ ጋር ዕብራይስጡ ጋር ልንገባ ነው። እሺ ይህን ቃል የሚፈታልሽ እዚሁ ሂብሩ ጋር ልንገባ ነው። በሂብሩ ነው አደለ የተጻፈው ብሉይ ኪዳን። ቅድም አንቺ እንደዛ ብለሽኛል። ሂብሩ ላይ እንገባለን። ያን ዕብራይስጡ ከዛ ወደ አማርኛ እንቀይረዋለን እዚሁ ጋር እያለ ያን ኢዮብ 22:21 ለእግዚአብሔር ለአንዱ አምላክ መገዛት ማለት እንግዲህ ሁሉም ነቢያት ለአንዱ አምላክ ለእግዚአብሔር ተገዙ ተብለዋል። ያ ማለትን ማለት ነው። እዚሁ ጋር ወደ አማርኛ እንቀይረው የትም ሳንሄድ። መልካም እሺ፣ ያውና ተከታታይ ለእግዚአብሔር መገዛት ማለት ይታይሻል። ሙስሊም ወይንም እስላም ብሎ አስቀምጦልሻል። ለእግዚአብሔር መገዛት ለእግዚአብሔር መገዛት እች ቃል ምን ትላለች? እስላም ይላል። ይሄ መጽሐፍ ቅዱስ ላይ ነው። ለእግዚአብሔር መገዛት የሚለውን ያውና እዚህ ጋር ሙስሊም ብሎ ማስቀምጦልሻል። ለእግዚአብሔር ከየት አምጥተሃል? ዕብራይስጥ ላይ በዕብራይስጥ እንደተጻፈ ቅድም ነግረሽኛል። ለእግዚአብሔር ተገዙ የሚል ከመሐመድ በፊት እስልምና መኖሩን ያሳያል። ለእግዚአብሔር መገዛት ማለት ያው ሙስሊም ወይንም እስላም ማለት እንደሆነ አስቀምጦልሻል። ሙስሊም እስላም ቃል በቃል ብሉይ ኪዳን የተኛው እንትን ላይ ነው የምታመጣው። ዕብራይስጥ ላይ ዕብራይስጥ ስንት ነው ቁጥሩ? 22:21 ኢዮብ። እሺ አያለሁ። አመሰግናለሁ። እሺ ከላይ ያለሽው ሰላም ይሰማል? ሄሎ